ትንቢተ ሆሴዕ ምዕራፍ 6 ኑ ወደ እግዚአብሔር እንመለስ፣ እርሱ ሰብሮናልና እርሱም ይፈውሰናል። እርሱ መጥቶናል፣ እርሱም ይጠግነናል። ከሁለት ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን። እንወቅ እናውቀውም ዘንድ እግዚአብሔርን እንከተል። እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብም ምድርን እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳም እንደሚያልፍ ጠል ነውና፣ ኤፍሬም ሆይ ምን ላደርግልህ? ይሁዳ ሆይ ምን ላደርግልህ? ስለዚህ በነቢያት እጅ ቆረጥኋቸው፣ በአፌም ቃል ገደልኋቸው። ፍርዴም እንደ ብርሃን ይወጣል። ከመሥዋዕት ይልቅ ምሕረትን ከሚቃጠልም መሥዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። እነርሱ ግን እንደ አዳም ቃል ኪዳንን ተላልፈዋል፣ በዚያም ላይ ወንጅለውኛል። ገለዓድ ኃጢአትን የሚሰሩ ሰዎች ከተማ በደም የተቀባ ነው። ለሰውም እንደሚያደቡ ወንበዴዎች እንዲሁ የካህናት ወገኖች በሴኬም መንገድ ላይ ይገድላሉ፣ ሴሰኝነትንም ያደርጋሉ። በእስራኤል ቤት የሚያስፈራን ነገር አይቻለሁ። በዚያ በኤፍሬም ውስጥ ግልሙትና ተገኘ፣ እስራኤልም ረክሷል። ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ ለአንተ ደግሞ መከር ተወስኖልሃል።